ጾም አርካኖቹ እነማን ናቸው? ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ። ረመዳን ወር ስንጾም ለጾም አርካን የሆኑ መሰረታዊ የሆኑ ሁለት ነጥቦች አሉ። እነዚህ ነጥቦች ከጎደሉ ጾማችን እንዳልጾምን ነው የሚቆጠረው። ከነዚህ ውስጥ አንደኛው ንያ ነው። ነገ ረመዳን ለመጾም ዋጅብ የሆነ ጾምን ለመጾም ብለን ውስጣችን ማሰብ አለብን ነው። ምን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም? ኢነመል አዕማሉ ቢንያት ወኢነማ ሊኩል ምርኢን ማ ነዋ። ማንኛውም ስራ ተብሎ የሚወሰደው አላህ ዘንድ በሰዎች ንያ መጠን ነው። ወኢነማ ሊኩል ምርኢን ማ ነዋ፣ ሰው ሁሉ ደግሞ የነየተውን ነገር አላህ ይሰጠዋል ነው። ያለ ንያ ሳናስብበት በድንገት የሚሆን ነገር አላህ አይቀበልም። ቀድመን አስበነው አቅደነው የምናደርገውን ነገር ነው አላህ የሚቀበልን። ስፔሻሊ ለየት ባለ መልኩ ደግሞ ጾምን አስመልክተው እንዲህ ይላሉ ረሱል ሰለላሁ ዐለይሂ ወሰለም፣ መን ለም ዩበይት ሲያመ፣ ማታ ለነጌ ሱብሒ ከመድረሱ በፊት ነጌ እጾማለሁ ብሎ ነይቶ ያላሳደረ ሰው ጾሙ ጾም አይደለም ይላሉ ረሱል ሰለላሁ ዐለይሂ ወሰለም። በዚህ ሐዲስ መሰረት ለእያንዳንዱ ቀን ማታን ነው በማታው ነው ለነጌ ለመጾም ነይተን ማደር ያለብን። አንዳንድ አቅዋሎች አሉ። ለ30ው ቀን አንዴ መነየት ይቻላል የሚሉ አሉ። ግን በየቀኑ ብንነይት ንያችን ያማረ ይሆናል፣ ስራችንም ያማረ አላህም ዘንድ ተቀባይነት ያለው ይሆናል ኢንሻአላሁ ተዓላ። ስለዚህ ረመዳንን ወር ነጌ እጾማለሁ ብለን መነየት አንዱ አርካን ነው። ንያ ማለት ምን ማለት ነው? ንያ ማለት የግድ የምናወራው አይደለም፣ ምንናገረው ነገር አይደለም። ንያ ማለት ምናስበው ነገር ነው። አንድ ሰው ነየተ የሚባለው ሲያስብ ነው። በቀልብ ማሰብ ነው ንያ የሚባለው። መናገር ያው መናገር ነው የሚባለው። የንያ ቦታዋ ደግሞ ቀልብ ነው። ስለዚህ ምን ማለት ነው? ነጌ የረመዳንን ወር እጾማለሁ ብለን ካሰብን ነይተናል ነው። አንዳንድ ሰዎች ምን ተብሎ እንደሚነየት አላውቅም፣ የሚያስነይተን ሰው አላገኘውም፣ እስኪ የነጌውን ጾም አስነይቱን አይነት ጥያቄዎች ይሰማሉ አንዳንድ ቦታ ላይ። ንያ የሚለው ነገር ካለመረዳት የሚመጣ ጥያቄ ነው እና ንያን ማሳደር አንደኛው አርካን ነው። አንድ ሰው ሳይነይት ጾመ የሚባለው ማን ነው? ነጋ፣ ማታ ለመጾም አላሰበም። ከነጋ በኋላ ሰዎች እሱ አልበላም፣ ሌሎችም ሰዎች ኑ ቁርስ እንብላ ብሎ ሲላቸው ዛሬ እኮ ጾም ነው አሉት። እንደ ረመዳን እኮ ነው፣ ምን ነካ አሉት። ረመዳን ነው እንዲያው እኔ እኮ አላሰብኩትም፣ እንደዛ ነው እንዴ በቃል ጾማ ብሎ ቢል ጾሙ ጾም አይሆንለትም። ሆኖም አይበላም፣ ቀኑ ሙሉ ሳይበላ ይውላል እንጂ ጾሙ ግን ቀባ ያወጣል ማታ ስላልነየተ ማለት። እንደዚህ አይነቱ ሰው ነው ሳይነይት አደረ የሚባለው ነው። ሁለተኛው ደግሞ ጾምን ከሚያጠፉ ነገሮች መቆጠብ ነው። ጾምን ከሚያጠፉ ነገሮች መቆጠብ። መቆጠቡ ከመቼ እስከ መቼ ድረስ? አዛን ሁለት አዛን አሉ። ሌሊት ላይ ሱቢ ከመድረሱ በፊት የሚባል አዛን አለ። ለሰላቱ ደግሞ የሚባል አዛን አለ። የሰላት ወቅት መግባቱን የሚገልጸው አዛን ከተባለበት ጊዜ ጀምሮ፣ ምናልባትም አዛኑን የማይሰማ ሰው በፀሐይ መውጫ አካባቢ ብርሃን ይወጣል። ይህ ብርሃን ወደ ጎን የሚሰራጭ ብርሃን ይወጣል። ያ ብርሃን ከወጣበት ጊዜ ጀምሮ በዛን ዕለት ፀሐይ እስክትጠልቅ ድረስ ጾምን ከሚያጠፉ ነገሮች መቆጠብ ነው። እነዚህ ጾም የሚያጠፉ ነገሮች እነማን ናቸው? መብላት፣ መጠጣት፣ የግብረ ሥጋ ግንኙነት መፈጸም። እነዚህ ነገሮች ጾምን መሰል ነገሮች አሉ። እነዛ በብቻ እናያቸዋለን። ግን እነዚህ ሁለቱን አርካኖች መጠበቅ የጾም አርካን ይባላሉና ከሁለት አንዱ ቢጎድልብን ጾማችን ትክክል ስለማይሆን እነዚህን አርካኖች አሟልተን ጾማችን የምንጾም አላህ አድርገን። ወጀዛኩሙላሁ ኸይረን ወሽኩራ።